ሰላም ሰላም ውድ የቻናሌ ቤተሰብ እንደምናችሁ ሰላም ናችሁ? ዛሬ ደግሞ በሌላ አዲስ ስራ ተገናኝተናል። ለዛሬ ይዤላችሁ የመጣሁት እጅግ ጤናማና ቀላል የሆነ በኦትስ ቂጣ ማባያ የተሰራ የቱና ሳላድ አሰራር ነው ይዤላችሁ የመጣሁት። እንደምትወዱ ተስፋ አደርጋለሁኝ። ከዛ በፊት ለቻናሌ አዲስ ለሆናችሁ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ሰብስክራይብ በማድረግ ቻናሌ እንድትቀላቀሉ በትህትና እጠይቃለሁኝ። አሁን ወደ አሰራሩ እንሄዳለን። ላይክ እና ሼር እያደረጋችሁ እስከ መጨረሻ ከኔ ጋር ቆዩ። እንዲሁም ሀሳብና አስተያየት ካላችሁ ኮሜንት ሴክሽን ላይ ብትጽፉልኝ ደስ ይለኛል። አሁን ወደ አሰራሩ እዚህ ጋር ኦትስ አለኝ። የኦትስ ነው የተጠቀምኩት። ኦትስ ከሌላችሁ የገብስ ዱቄት አድርጋችሁ መስራትም ትችላላችሁ። እኔ ግን ኦትስ ነው የተጠቀምኩት። በውሃ አድርጌ ለ10 ደቂቃ ያህል እዘፈዝፈዋለሁ። ኦትስ ይሄን ይመስላል። ትንሽዬ ጨው ጨምሬ በደንብ አድርጌ ፈጨዋለሁ። አሁን በደንብ አድርጌ ፈጨዋለሁ። እንደምታዩት ኦትስ በደንብ አድርጌ ነው የፈጨሁት። በጣም ወፍራምም አይደለም፣ በጣም ቀጭንም አይደለም። አሁን እንጋግረዋለን። አሁን እሳት የለኩሻለሁ። አሁን ይበቃዋል፣ አወጣለሁ። ትንሽ ከበሰለ በኋላ እንገልብጠዋለን። የኦትስ ቂጣችን ይህን ይመስላል። እንደምታዩት ቆንጆ ሆኖ ነው የበሰለልን። ጋግሬዋለሁ። አሁን ሰላጣችን እናዘጋጃለን። ጋ ቱና አለኝ። የውስጡ ውሃ አልፈልገውም፣ እድፋለሁ። ያው የውስጡ ውሃ ስለማልፈልገው እደፋዋለሁ። ለዛ ግን አጥልለን በደንብ ሰላጣ ጨምሬያለሁኝ። የፈለጋችሁት ቤት ያፈራውን ሰላጣ መጠቀም ትችላላችሁ። ቲማቲም ትናንሾቹ እና ቀይ ቦሎቄ፣ ቃሪያ፣ ሞዘሬላ ቺዝ እና ቱና፣ ቀይ ሽንኩርት። አሁን ድሬሲንግ እናዘጋጃለን። እዚህ ግማሽ ሎሚ ያለኝ ቱና ስላለው ሎሚ የግድ ነው። አንድ የሾርባ ማንኪያ ሰሊጥ እንጨምራለን። አንድ የሾርባ ማንኪያ ግሪክ ዮገርት እና ትንሽ የማይኔዝ ለጣዕም፣ ኦሊቭ ኦይል፣ ትንሽ የጨው፣ ቁንዶ በርበሬ፣ ቅመማ ቅመም መጨመር ትችላላችሁ። እኔ የጨመርኩት ቁንዶ በርበሬና ትንሽዬ ቀረፋ፣ ቆንጆ ጣዕም እንዲሰጠኝ ትንሽዬ ቀረፋ ጨምሬያለሁ። ከዛ በደንብ አድርገን እናዋህደዋለን። አሁን ያዘጋጀነው እንደዚህ ሶስ በላይ ላይ ጨምረዋለን። ከዛ በደንብ አድርገን እናዋህደዋለን። ቆንጆ የሆነ ሰላጣ ነው። ማኮሮት ትወዱታላችሁ። እንዲሁም ሀሳብና አስተያየት ካላችሁ ኮሜንት ላይ ጽፉልኝ፣ ደስ ይለኛል።
እናንተም የሞከራችሁት ምግብ ካለ ጻፉልኝ። ይሄን ለየት ያለ የሞከራችሁት ምግብ ካለም ኮሜንት ላይ ጻፉልኝ። እውነት እኔም ሞክረዋለሁኝ እና ነችት የወጥ ቂጣ መሀሉ ክፍል ነው ያለው። እዚህ ላይ ጨምረን እንደዛ አድርገን ቆንጆ የሆነ ጤናማ የሆነ ምግብ እንደዚህ ሰርተን መመገብ እንችላለን። ስንቀምሰው ነችት በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። ይሄን የመሰለ በጣም ቆንጆ ጤናማ ሰላጣ ሰርታችሁ መመገብ ትችላላችሁ። ብዙ ጊዜ አይፈጅም። 15 ደቂቃ እስከ 20 ደቂቃ ነው የሚፈጀው። በጣም ቀላል ነው። ለእራት እንዲሁም ለምሳም ይሆናል። ትወዱታላችሁ፣ ሞክሩት። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን መስል ነበር። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በሌላ አዲስ ቪዲዮ እስከምንገናኝ በያላችሁበት ፍቅርና ሰላም ይብዛላችሁ። ባይ ባይ።